ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። በቅድሚያም አጫጭር ዜናዎችን እናስቀድም። ባለፉት 11 ወራት ከተለያዩ ገቢ አማራጮች ከ70 ሚሊዮን ብር በላይ ገቢ መሰብሰብ መቻሉን የጌሻ ወረዳ ገቢዎች ጽሕፈት ቤት አስታወቀም። የወረዳው ምክትል አስተዳዳሪና ገቢዎች ጽሕፈት ቤት ኃላፊ አቶ ታከለ አለማየሁ ገቢ ለአንድ አካባቢ ሁለንተናዊ ለውጥ መሰረት በመሆኑ ይህንን በመገንዘብ በትኩረት እየተሰራ ነው ብለዋል። በ2016 በጀት ዓመት ከመደበኛና ማዘጋጃ ቤታዊ ገቢ 78 ሚሊዮን 198 ሺህ ብር ለመሰብሰብ ታቅዶ ባለፉት 11 ወራት ብቻ 70 ሚሊዮን 100 ሺህ ብር በላይ መሰብሰብ መቻሉን ተናግረዋል። አፈጻጸሙ ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከ20 ሚሊዮን ብር በላይ ብልጫ ያለው መሆኑን ተናግረው እቅዱን ሙሉ በሙሉ ተግባራዊ ለማድረግም በስፋት እየተሰራ ነው ብለዋል። በወረዳው የተለያዩ ደረጃዎች የተመዘገቡ 721 ነጋዴዎች መኖራቸውን የገለጹት ኃላፊው ከነዚህም የደረጃ ሐመር ውሃ ነጋዴዎች የ2016-17 ግብርን ከሐምሌ 1 2016 ጀምሮ ለመሰብሰብ ቅድመ ዝግጅት መጠናቀቁንም ተናግረዋል። ከ1 ሚሊዮን በላይ ህጻናት ተደራሽ የሚሆኑበትና ለ10 ተከታታይ ቀናት የሚቆይ ሀገር አቀፍ የክትባት ዘመቻ መጀመሩን የጤና ሚኒስቴር አስታወቀም። ሀገር አቀፉ የክትባት ዘመቻውን አስመልክቶ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ለመገናኛ ብዙሃን መግለጫ ሰጥተዋል። ክትባቱ በሰው ሰራሽና ተፈጥሮ አደጋዎች ምክንያት ክትባት ያልጀመሩና ጀምረው ያቋረጡ ህጻናት ተደራሽ ለማድረግ ያለመ ስለመሆኑም ዶክተር ደረጀ አብራርተዋል። በዚህ የክትባት ዘመቻ እድሜያቸው ከ5 ዓመት በታች የሆኑ ህጻናት ተጠቃሚ ይሆናሉ የተባለ ሲሆን ወላጆች፣ አሳዳጊዎች ህጻናቱን በማስከተብ ኃላፊነታቸውን እንዲወጡም ጥሪ ቀርቧል። በተመሳሳይ ሁኔታም የጤና ባለሙያዎች ክትባቱን ለመስጠት ዝግጅት ማጠናቀቃቸውን ተገልጿል ሲል የዘገበው ኢዜአ ነው። ሚዲያዎች ለዘላቂ ሰላማችን በሚል መሪ ሀሳብ ሀገር አቀፍ የሚዲያ አካላት የሰላም ኮንፈረንስ በአዲስ አበባ ከተማ እየተካሄደ ይገኛል። የሰላም ኮንፈረንሱ የኢትዮጵያ መገናኛ ብዙሃን ባለስልጣንና የሰላም ሚኒስቴር በጋራ በመሆን ያዘጋጁት ነው። ሀገር አቀፍ የሚዲያ ኮንፈረንሱ መገናኛ ብዙሃን በአገሪቱ ሰላም እንዲሰፍን፣ ዲሞክራሲያዊ ስርዓት እንዲጎለብት ብሎም ሀገራዊ አንድነትና ሁለንተናዊ እድገት እንዲመጣ ኃላፊነታቸውን በአግባቡ እንዲወጡ የሚያስችል ነው ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን በማህበራዊ ትስስር ገጹ ባወጣው መረጃም ገልጿል። የጅማ ዩኒቨርሲቲ በመደበኛና በክረምት በማታና በርቀት መርሃ ግብር በተለያዩ ትምህርት ዘርፎች ያስተማራቸውን 1747 ተማሪዎችን አስመረቀ። ከተመራቂ ተማሪዎች መካከል 22ቱ በ3ኛ ዲግሪ፣ 253 በሁለተኛ ዲግሪ እንዲሁም 1471 ተማሪዎች ደግሞ በመጀመሪያ ዲግሪ የሰለጠኑ መሆናቸውም ተመላክቷል። የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል አባፊታ ዩኒቨርሲቲው በዚህ ዓመት የመውጫ ፈተና ካስፈተናቸው መደበኛ ተማሪዎች መካከል 83 በመቶ ፈተናውን ማለፋቸውን ተናግረዋል። በኢትዮጵያ አየር መንገድ የሰው ሀብት ልማትና ምክትል ፕሬዝዳንት ዘነበ ወርቅ ገብሬ ጅማ ዩኒቨርሲቲ የማህበረሰቡና የሀገሪቱን ችግር ለመቅረፍ እየሰራ ያለው ስራ የሚደነቅ መሆኑን ተናግረዋል። ተመራቂዎቹም ይህንን አውቀው በቅንነትና በታማኝነት ህዝባቸውን በማገልገል የተጣለባቸውን ኃላፊነት እንዲወጡ ጥሪ አስተላልፈዋል ሲል የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ተወካይ የሆነው የጌሻ ወረዳ ሁለተኛውን ጨዋታ በማሸነፍ ምድቡን እየመራ ይገኛል። የኢትዮጵያ ክልል ክለቦች እግር ኳስ ሻምፒዮና አራተኛውን ቀን ቀጥሏል። ወደ 2017 የኢትዮጵያ አንደኛ ሊግ የሚያድጉ ቡድኖች ለመለየት የሚደረገው የኢትዮጵያ ክልል ክለቦች ሻምፒዮና በድሬዳዋ ከተማ አስተናጋጅነት በድምቀት የተካሄደ መሆኑ ይታወቃል። በዛሬው ዕለትም በድሬዳዋ ኮንጎ ሜዳ በ3 ሰዓት የክልላችን ተወካይ ጌሻ ወረዳ እግር ኳስ ክለብ ሁለተኛ የምድብ ጨዋታውን የሐረሪው ተወካይ የሐኪም ወረዳ እግር ኳስ ክለብ ጋር ባደረገው የደቡብ ምዕራብ ኢትዮጵያ ክልል ተወካዩ ጌሻ ወረዳ 2-0 በማሸነፍ ምድቡን በ6 ነጥብና በ3 ንጹህ ጎል እየመራ ይገኛል። የጌሻ ወረዳው የፊት አጥቂ በዛሬው ጨዋታ 2 ጎል ያስቆጠረው ብሩክ ዳንኤል የጨዋታው ኮከብ ሆኖ ተመርጧል። በጠሎ ወረዳ የሚገኙ ግብር ከፋዮች የ2016 ዓመተ ምህረት ግብራቸውን በቴሌብር አማካኝነት እንዲከፍሉ አስፈላጊው ቅድመ ዝግጅት የተደረገ መሆኑን የወረዳው ገቢዎች ጽሕፈት ቤት አስታወቀም። የጽሕፈት ቤቱ ኃላፊ አቶ አምዴ ኃይሌ እንደገለጹት ከሆነ ከፌዴራል ገቢዎች ሚኒስቴር በተቀመጠው አቅጣጫ መሰረት በወረዳው ከሐምሌ 1 2016 ዓ.ም ጀምሮ 1127 ግብር ከፋዮች ግብራቸውን በቴሌብር አማካኝነት ይከፍላሉ ተብሎም ይጠበቃል ብለዋል። ሆኖም የአከራይ ተከራይ ግብር፣ የማህበራትና በሶስተኛ ወገን መረጃ የሚከፈል ግብር በዲጂታል ቴክኖሎጂ ውስጥ ለጊዜው አይካተትም ብለዋል። ኃላፊው ተግባሩን ለማቀላጠፍ ግብራቸውን በቴሌብር የሚከፍሉ ግብር ከፋዮችን መረጃ ወደ ሲስተም የማስገባትና የአዳዲስ ግብር ከፋዮች ግመታ ስራ እየተሰራ እንደሆነም
በጊዜው አብራርተዋል። ግብር ከፋዮች አዲሱን ቴክኖሎጂ ተጠቅመው ግብራቸውን እንዲከፍሉ በባለሙያ ግንዛቤ ይሰጣቸዋል ያሉት አቶ አምዴ የሚሰጣቸው ግንዛቤ መሰረት ግብራቸውን በቤታቸው ሆነው እየሰሩ እንዲከፍሉ መልእክታቸውን አስተላልፈዋል። በወረዳችን የሚገኙ ግብር ከፋዮች ግብርን በቴሌ ብር በመክፈል ግዴታ መሆኑን በመገንዘብ ከወዲሁ ራሳቸውን እንዲያዘጋጁም ጥሪ አቅርበዋል። በመሆኑም የግብር ከፋይ መለያ ቁጥር ወይም ቲን ነምበርና የስልክ ቁጥራቸውን ያላስመዘገቡ ግብር ከፋዮች ወደ ጽሕፈት ቤቱ በአካል በመቅረብ እንዲያስመዘገቡ የጠቆሙት ኃላፊው ሁሉም ግብር ከፋዮች ግብርን፣ ታክስን በወቅቱ በመክፈል የተጣለባቸውን ሀገራዊ ግዴታ መወጣት እንዳለባቸው አሳስበዋል ሲል መረጃውን ያወጣው የወረዳው የመንግስት ኮሚኒኬሽን ነው። የፌዴሬሽን ምክር ቤት የህገ መንግስት ጉዳዮች አጣሪ ጉባኤ የአሰራር ስርዓት ደንብ ለምክር ቤቱ ጉባኤ አቅርቦ በአሰራር ስርዓቱ ላይ ተጨማሪ ሀሳቦችና ግብዓቶችን በማከል አጽድቋል። የምክር ቤቱ 6ኛው የፓርላማ ዘመን 3ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤም ተካሂዷል። በዚህ ወቅት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የህገ መንግስት ጉዳዮች አጣሪ ጉባኤ የህገ መንግስት ትርጉም ያስፈልጋቸዋል ወይም አያስፈልጋቸውም በሚል በሰጠው ውሳኔ ቅር ተሰኝተው ለምክር ቤቱ በሚቀርቡ ህገ መንግስታዊ ቤቶች በጥልቀት የመረመሩ እንደሚገኙ ተናግረዋል። እንዲሁም አፋጣኝ እልባት እየሰጠ ዜጎች ጥራት ያለውና የተቀላጠፈ አገልግሎት እንዲያገኙ የበኩሉን እየተወጣ እንደሚገኝም ገልጸዋል። የጠቅላይ ፍርድ ቤት ፕሬዝዳንትና የህገ መንግስት ጉዳዮች አጣሪ ጉባኤ ሰብሳቢ አቶ ቴዎድሮስ ምህረት የህገ መንግስት ጉዳዮች አጣሪ ጉባኤ የሰጡትን ህገ መንግስታዊ ኃላፊነቶች ለመወጣት የዜጎች ህገ መንግስታዊ መብቶች እንዳይጣስ አቤቱታዎችን እየመረመረ ምላሽ እየሰጠን ስለመሆኑ ተናግረዋል። የህገ መንግስት ጉዳዮች አጣሪ ጉባኤ ህግን መሰረት ያደረገ የአሰራር ስርዓት ደንብ መጽደቅ ጉባኤው ግልጽነት የተሞላበትና ተጠያቂነት ያለበት ዘመናዊ አገልግሎትን ለመስጠት ያስችላል ማለታቸውን ምክር ቤቱን ጠቅሶ ፋና ብሮድካስቲንግ ኮርፖሬት ያወጣው መረጃ ያመለክታል። አሁን በዝርዝር ወደምንመለከታቸው መረጃዎች ስንሻገር አሁን ላይ በቡና ልማት ዘርፍ በዘመናዊ አሰራር የታገዙ ተግባራትን በማከናወን ከአካባቢ አልፎ ለሀገር ኢኮኖሚ አስተዋጽኦ ማበርከት የቻሉ አርሶ አደሮች በስፋት እየተፈጠሩ ነው ተብሏል። በዘርፉ በአርአያነት የሚጠቀሱ አርሶ አደሮችን ተሞክሮ ለማስፋት የተሰራ መሆኑን በከፋ ዞን የገዋታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት አስታውቋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። ክፍሌ ያለሙ ተጨማሪ አለው። በወረዳው ዶማ ቀበሌ በቡና ልማት ስራ ከተሰማሩ አርሶ አደሮች መካከል አቶ ኦሱ ጣፋና አቶ ፈይሳ በቀለ ቡናን ከዘር ዝግጅት ጀምሮ ሳይንሳዊ አሰራሮችን ተከትሎ ማልማት ፋይዳው የጎላ መሆኑን ነው የገለጹት። ባለሙያዎች በሚሰጧቸው ትምህርቶችና ምክሮች መነሻነት ከጊዜ ወደ ጊዜ ምርታማነታቸው እያደገ መሆኑን ገልጸው በዚህም በዘመናዊ አሰራር ተግባራትን ማከናወን ከጀመሩ ወዲህ ኢኮኖሚያዊ ተጠቃሚነታቸው እያደገ መሆኑን ተናግረዋል። ላለፉት ዓመታት ለዘርፉ በተሰጠው ትኩረት ከራሳቸው ባለፈ በአካባቢያቸው ለውጦች እንዲመለከቱ ማድረጉን አስታውሰው በርካታ አርሶ አደሮች በቡና ልማት መትጋታቸውን አንስተው ኑሯቸው ስለመሻሻሉም አስተያየት ሰጥተዋል። የገዋታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊው አቶ መለሰ መንገሻ የአካባቢው ማህበረሰብ የቡናን ፋይዳ የሚረዳበት መንገድ ከታሪኩና ከባህሉ ጋር አቆራኝቶ መሆኑ ዘርፉን ውጤታማ አድርጎታል ብለዋል። አጠቃላይ የወረዳው የቡና ሽፋን 29349 ሄክታር መሆኑን የተናገሩት አቶ መለሰ ከ20105 ሄክታር በላዩ ምርት በመስጠት ላይ እንደሆነም አስታውቀዋል። እስከ 2015-16 ምርት ዘመን ድረስ ከ1 ሄክታር 7.3 ኩንታል ምርት ሲገኝ እንደነበርና በሚቀጥሉት ዓመታት የቡና ምርታማነት ማሻሻያ ፓኬጆችን በተሟላ ሁኔታ በመተግበር ወደ 9.3 ኩንታል ለማሳደግ እየተሰራ መሆኑን ገልጸዋል። የገዋታ ወረዳ ለሌሎች አካባቢዎችም የቡና ዘር የሚያቀርቡ መሆኑን አንስተው በዘንድሮ ምርት ዘመን 40 ኩንታል ምርጥ ዘር ለማዘጋጀት ታቅዶ 32 ኩንታል የሚጠጋ ምርጥ ዘር መዘጋጀቱን እንዲሁም 25 ኩንታል ምርጥ ዘር ፈሶ በመልካም የልምላሜ ደረጃ ላይ እንደሚገኝ ኃላፊው ተናግረዋል። 1800 ቶን ቡናን ለማዕከላዊ ገበያ ለማቅረብ ታቅዶ ይህ ዜና እስከተጠናቀረበት ጊዜ ድረስ 1600 ቶን ማሳካት መቻሉን ገልጸዋል። መልካም ተሞክሮችን ለማስፋፋትና የአርሶ አደሮችን ልምድ ልውውጥ በማጠናከር ማህበረሰቡ ከቡና ጋር ያለው ቁርኝት በምርታማነትና በተጠቃሚነት ለማጽናት በልዩ ትኩረት መስራት እንደሚገባ በመግባባት እየተሰራ እንደሆነ አቶ መለሰ መንገሻ ተናግረዋል። በቢጣ ወረዳ እየተከናወኑ ያሉ የልማት ፕሮጀክቶችን ግንባታ ያሉበትን ደረጃ በዞንና በወረዳው ከፍተኛ አመራሮችም ተጎበኙ። ጉብኝቱም በግንባታ ሂደት አልፎ አልፎ የሚስተዋሉ ማነቆችን በመለየት ፈጣን የማስተካከያ እርምጃ ለመውሰድና ግንባታዎች ፈጥነው እንዲጠናቀቁ ለማስቻል ያለመ መሆኑም ተገልጿል። ዘገባው የወረዳ መንግስት ኮሚኒኬሽን ነው። ክፍሌ ያለሙ ተጨማሪውን ያቀርብልናል።
የመስክ ምልከታው በሸዳ ቀበሌ በጥገና ስራ ላይ የሚገኘውን የወርዋሮ አነስተኛ የመስኖ ግድብ ግንባታና የንጹህ መጠጥ ውሃ ፕሮጀክትን ያካተተ ሲሆን የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታጋይ አዴሎ፣ የከፋ ዞን ውሃ ማዕድንና ኢነርጂ መምሪያ ምክትል ኃላፊ አቶ አብርሃም አባተ እንዲሁም የወረዳው ውሃ ማዕድንና ኢነርጂ ጽሕፈት ቤት ኃላፊው አቶ ጌታቸው ገብረ ሚካኤል በጉብኝቱ ተካተዋል። በሸዳ ቀበሌ ጥገና እየተደረገለት የሚገኘው የወርዋሮ መስኖ ፕሮጀክት የሸዳና የሄዳ ቀበሌ አርሶ አደሮችን ተጠቃሚ ለማድረግ ታልሞ በግብርና እድገት ፕሮግራም በጀት ድጋፍ በመስኖ ተቋማት ልማትና አስተዳደር ኤጀንሲ ተገንብቶ አገልግሎት ሳይሰጥ መቆየቱ ይታወሳል። በአሁኑ ሰዓት በክልሉ ውሃና መስኖ ኤጀንሲና በወረዳው ቅንጅት የመስኖ ግንባታው ተጠናቆ አገልግሎት መስጠት እንዲችል የጥገና ስራዎች እየተከናወኑ ነው። በወረዳው የሚገኘው ካልም የተሰኘው መንግስታዊ ባልሆነ ድርጅት ድጋፍ በሸዳ ቀበሌ ግንባታው በመጠናቀቅ ላይ የሚገኘው ንጹህ የመጠጥ ውሃ ፕሮጀክት የምልከታው አካል ሲሆን የግንባታውን ቀሪ ስራዎች በቅርቡ በማጠናቀቅና ለአገልግሎት ክፍት በማድረግ የአካባቢውን ነዋሪዎች ተጠቃሚ እንዲሆኑ እየተሰራ ነው። የተቀናጀ የወባ መከላከልና መቆጣጠር ስራዎች ተጠናክረው መቀጠል እንዳለባቸው የጤና ሚኒስቴር አሳሰበም። ያለንበት የክረምት ወቅት ለወባ ትንኝ መራቢያ የተመቻቸ ከመሆኑ ጋር ተያይዞ ህብረተሰቡ ተገቢውን ጥንቃቄ ማድረግ እንዳለበትም ተጠቁሟል። ከጤና ሚኒስቴር ለተገኘ መረጃም ምህረት ብርሃኑ። በሀገራችን የተለያዩ ቦታዎች የክረምቱ መግባት ምክንያት በማድረግ የወባ በሽታ ስርጭት እየጨመረ በመምጣቱ የበሽታውን ስርጭት ለመግታትና ለመቆጣጠር እንዲቻል የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ድንገተኛ የጤና አደጋ ስጋት ምላሽ ጋር በቅንጅት ስራዎችን በመስራት ላይ ይገኛል። በተቀናጀ የወባ በሽታ መከላከልና መቆጣጠር ስራዎች ላይ የጤና ሚኒስቴር ዴኤታ የሆኑት ዶክተር ደረጀ ዱጉማ ከክልል ጤና ቢሮ ኃላፊዎች ጋር በበይነ መረብ የታገዘ ስብሰባ አከናውነዋል። በስብሰባውም ሁሉም የጤና ቢሮ ኃላፊዎች በአጠቃላይ የወባ መከላከልና መቆጣጠር ስራዎች ላይ በክልሎች ደረጃ የተሰሩ ስራዎችን አቅርበው የተገመገመ ሲሆን የወባ በሽታ መከላከልና መቆጣጠር ተግባሮችን በበላይነት የክልል ፕሬዝዳንቶች በትኩረት እየተከታተሉትና እየመሩት መሆኑን ከቀረበው ሪፖርት መረዳት ተችሏል። በዚህ መሰረት በተለይ በየክልሎቹ የማህበረሰብ ተሳትፎን ለማሳደግና የህብረተሰቡ የራሱን ጤና ለመጠበቅ እንዲችል የማስተማርና የተለያዩ የወባ በሽታን ለመከላከል የሚያስችሉ በዘመቻ የሚከናወኑ ተግባራትን ማከናወን እንዲቻል በትኩረት መስራት እንደሚገባ በመድረኩ የተነሳ ሲሆን በክረምቱ ወቅት ከሚደረጉ የተለያዩ የበጎ ፈቃድ አገልግሎቶች ጋር ይህንን የወባ በሽታ ስርጭት ለመግታት በሚያስችሉ ጉዳዮች ላይ ማህበረሰቡን በማሳተፍና በማስተሳሰር ዘርፈ ብዙ ተግባራትን ማከናወን እንደሚገባ ዶክተር ደረጀ ዱጉማ ተናግረዋል። የወባ በሽታ ስርጭትን ከመግታትና ከመቆጣጠር አንጻር የግብዓት አቅርቦትን አስመልክቶ የስርጭት ሰንሰለት ላይ የሚስተዋሉ መቆራረጦችና ተግዳሮቶች አስመልክቶ የመድኃኒት አቅርቦት ችግር እንዳያጋጥም በትብብር መስራት እንደሚገባም ሚኒስትር ዴኤታው ጠቁመዋል። በተለይ የወባ በሽታ ስርጭትን ለመቀነስ አንዱና ዋነኛው ተግባር የወባ ትንኝ ቁጥጥር ስራዎችን መስራት ሲሆን በአሁኑ ወቅት በ165 ወረዳዎች ላይ የቤት ውስጥ የጸረ ወባ ኬሚካል ርጭት እየተደረገ የሚገኝ ሲሆን ይህንን ተግባርም ወደ ሌሎች ወረዳዎች በአፋጣኝ በማዳረስ የመከላከሉን ስራ ተጠናክሮ መቀጠል እንደሚገባም ተጠቁሟል። ከአጎበር ስርጭት ጋር በተያያዘም በዘንድሮ በጀት ዓመት በኬሚካል የተነከረ አጎበር የተሰራጨ ሲሆን ከአጠቃቀም አንጻር ያሉ ውስንነቶች ላይ የህብረተሰቡ ግንዛቤን ለማሳደግ የተለያዩ የተግባቦት ስራዎች መሰራት እንደሚገባ ያነሱት ሚኒስቴር ዴኤታው በቀጣይ የተጀመሩ ስራዎችን አጠናክሮ በመቀጠል የዜጎችን ጤና መጠበቅ እንደሚገባ አሳስበዋል። የጤና ሚኒስቴር አስፈላጊውን ድጋፍ ሁሉ እንደሚያደርግም አክለዋል። አሁን ከውጭ ወዳገኘናቸው መረጃዎች ስንሻገር ቱርክ ኢትዮጵያና ሶማሊያ ልዩነታቸውን በሰላማዊ ንግግር ለመፍታት መስማማታቸውን አስታወቀች። ኢትዮጵያና ሶማሊያ በመስከረም ወር ሁለተኛው ዙር ድርድር ለማድረግም ተስማምተዋል። አንተነህ ፍቃዱ ከአልአይን ያገኘው ዘገባ እንደሚከተለው ያቀርበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር አምባሳደር ታዬ አጽቀሥላሴና የሶማሊያው አቻቸው አህመድ ሙአለም ፊቂ ጋር በአንካራ መክረዋል። በቱርክ የተካሄደውን ንግግር መጠናቀቁን አስመልክተው መግለጫ የሰጡት የቱርክ የውጭ ጉዳይ ሚኒስቴር ሀካን ፊዳን ሀገሪቱ ልዩነታቸውን በሰላማዊ ንግግር ለመፍታት መስማማታቸውን ተናግረዋል። ኢትዮጵያ እና ሶማሊያ በሁለቱም ወገን ተቀባይነት ባለው ማዕቀፍ ልዩነታቸውን ለመፍታት ሁለተኛውን ዙር ድርድር በፈረንጆቹ መስከረም 2 2024 በአንካራ ለማድረግ ስምምነት ላይ መድረሳቸውንም ነው የቱርክ የውጭ ጉዳይ ሚኒስቴር የገለጹት። የጉዳዩ ውስብስብነት ምስጢር አይደለም፣ እናም ተጨማሪ ማብራሪያ እንሻለን ያሉት ፊዳን ያደረጉት ንግግር በቀጣይ ስምምነት ላይ እንደሚደረስ ተስፋ ሰጪ መሆኑን አብራርተዋል። የቱርክ
የደህንነት ምንጮቹን ጠቅሰው ቲአርቲ እንዳስነበበው ኢትዮጵያ እና ሶማሊያ በአንካራ ድርድር ያደረጉት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በግንቦት ወር በአንካራ ጉብኝት ሲያደርጉ ለፕሬዝዳንት ሬሲፕ ጣይብ ኤርዶሃን ባቀረቡት የአደራደሩን ጥያቄ መሰረት ነው። ከኢትዮጵያ እና ሶማሊያ ጋር ግንኙነቷን ያጠናከረችው ቱርክ በአንካራ በሚካሄደው የሀገር ድርድር የአመቻችነት ሚና ብቻ ይኖረኛል ብላለች። ፕሬዝዳንት ሬሲፕ ጣይብ ኤርዶሃን በፈረንጆቹ 2011 በሞቃዲሾ ጉብኝት ካደረጉ በኋላ አንካራ የሶማሊያ የጸጥታ ኃይሎችን ማሰልጠን የጀመረች ሲሆን ትምህርት ቤቶች፣ ሆስፒታሎችና ሌሎች መሰረተ ልማቶችንም ስትገነባ ቆይታለች። ኢትዮጵያና ሶማሊላንድ ስምምነት ከደረሱ ከአንድ ወር በኋላም ቱርክና ሶማሊያ የ10 ዓመት ወታደራዊ ስምምነት መፈራረማቸውን የሚታወስ ነው። ስምምነቱ ቱርክ የሶማሊያን የባህር ኃይል ለማጠናከርና የሽብር ስጋትን በጋራ ለመመከት የሚያስችል ነው ተብሎ ነበር። በረጅም ጥፍር ባለቤትነት በድንቃድንቅ መዝገብ ላይ የሰፈረችው አሜሪካዊት ተፎካካሪ ተፈለገላት ነው ተባለም። የዓለም ድንቃድንቅ መዝገብ ለ27 ዓመታት ጥፍሯን ባለመቁረጥ ደረጃውን ይዛ የምትገኘው እንስት መፎካከር የሚችሉ ሰዎች ማመልከቻቸውን እንዲያስገቡም ጠይቋል። ዜናው የአልአይን ነው። ቤተልሔም ምሩ ታቀርባለች። The Guinness record for the longest nails in the world has changed hands. Yeah, Minneapolis grandmother's fingernails are more than twice as long as the previous record holder. Maury Glover shows us tonight there's a heartbreaking reason, though, that she keeps them so long. የሪከርዱ ባለቤት አሜሪካዊት የ10ሩም ጣቶቿ ጥፍሮች አጠቃላይ ርዝመት 13 ሜትር ደርሷል። ለ27 ዓመታት ጥፍሯን ባለመቆረጥ በዓለም የድንቃድንቅ መዝገብ ላይ ባለ ረጅም ጥፍር ባለቤት በሚል የተመዘገበችው ዲያና አርምስትሮንግ ተፎካካሪ እየተፈለገላት ነው። በ2022 የሪከርድ ባለቤትነቱን ከዓለም ድንቃድንቅ መዝገብ የተረከበችው ዲያና ጥፍሯን ሳትቆረጥ 27 ዓመታትን አስቆጥራለች። ጊነስ ወርልድ ሪከርድ በኢንስታግራም ይፋዊ ገጹ ላይ የዲያናን ሪከርድ የምትገዳደሩ ከየት አላችሁ ሲል ጥሪ ማቅረቡን ሚረር ዘግቧል። እንደ አውሮፓውያን አቆጣጠር 1997 ጀምሮ ጥፍሯን ማሳደግ እንደጀመረች የምትናገረው ዲያና ብዙዎች የጥፍሯን ተፈጥሯዊነት በመጠራጠር በርካታ ጥያቄዎችን እንደሚጠይቋት ትናገራለች። መሬት ላይ የሚጎተቱት ጥፍሮቿ በዕለት ከዕለት ኑሮዋ ላይ ያለው ተጽዕኖ፣ በተለይ ሰውነቷን ስትታጠብ፣ ስትመገብና ስትተኛ የሚኖረውን ተጽዕኖ በተመለከተ ከሰዎች በብዛት ከሚቀርብላት ጥያቄዎች መካከል ሲሆኑ ማሳደግ ስትጀምር ጥፍሮቿ እዚህ ደረጃ ይደርሳሉ የሚል እምነት እንዳልነበራት ታነሳለች። ጥፍሯን ካለመቆረጥ ውሳኔዋ ጀርባ የ16 ዓመት ልጇ አሟሟት ምክንያት መሆኑን የምትናገረው ዲያና ልጄን ያጣዋት በ1997 በድንገት ነው። በየሳምንቱ የጥፍሬን ንጽህና የምትንከባከብልኝና የጥፍር ቀለም የምትቀባኝ ሟቿ ልጄ ነበረች። በድንገት ያጣዋት ልጄን ለማስታወስ መቆረጥ ያቆምኩት ጥፍር አሁን ላይ የዓለም ሪከርድ ባለቤት አድርጎኛል ብላለች። በ2022 በድንቃድንቅ መዝገብ ላይ ስትመዘገብ የ10ሩም ጣቶቿ ጥፍሮች ርዝመት 13 ሜትር ሲሆን እድገቱ አሁንም እንዳላቆመ የዓለም ድንቃድንቅ መዝገብ በቅርቡ ይፋ ባደረገው የኢንስታግራም ገጹ ላይ ተጠቁሟል። በአሁኑ ወቅት አጠቃላይ የጥፍሮቿ ርዝመት በተለምዶ ስኩል ባስ በመባል ከሚታወቀው ቢጫ የተማሪዎች አውቶቡስ እንደሚበልጥ ያስታወቀው የዓለም ድንቃድንቅ መዝገብ የዲያናን ሪከርድ ለመፎካከር የሚያስችል ተፈጥሮ ያላቸው ሰዎች ማመልከቻቸውን እንዲያስገቡ ጥሪ አቅርበዋል። የሩሲያ መከላከያ ሚኒስቴር ትላንትና ባወጣው መግለጫ የሩሲያ ጦር በምስራቅ ዩክሬን 2 መንደሮችን መቆጣጠሩን አስታውቋል። ጦሩ በተከታታይ አዲስ መንደር መቆጣጠሩን ሲያሳውቅ ይህ ሁለተኛው ነው። ነገር ግን ዩክሬን መከላከያ ሚኒስቴር ባወጣው መግለጫ የሩሲያ ጦር አዲስ መንደሮችን አልያዘም ስትል አስተባብላለች። ከቢቢሲ ያገኘውን ዘገባ እንደሚከተለው ይቀርባል ነው። In a series of strikes, Russian forces attacked 2 of the largest cities of Ukraine, Kiev and Kharkiv, late on Sunday. የሩሲያ መከላከያ ሚኒስቴር የሩሲያን ጦር በካርኪቭ ግዛት የስቴፖቭ ኖቮስሊቪካ መንደርና በዶኔስክ ግዛት ደግሞ የኖቮስኮፕሮቭስኪን መንደር ተቆጣጥሯል። የዩክሬን ጦር ዋና አዛዥ ምሽቱን ባወጣው ሪፖርት በካርኪቭ በኩፒያንስ የተቃጡ 17 ጥቃቶችን መክቶ መመለሱን ጠቅሷል። ዋና አዛዡ ጦርነቱ በምስራቅ አቅጣጫም በሲንኪቪካ እንደቀጠለ ነው ብለዋል። የሩሲያ ኃይሎች ባለፈው የካቲት ወር አብዲቫካን ከተማን ከተቆጣጠሩት ወዲህ በርካታ መንደሮችን መቆጣጠር ችለዋል። በምስራቅና ደቡብ ዩክሬን 1000 ኪሎ ሜትር በሚሸፍነው የጦር ግንባር ዶኔስክና ካርኪቭ ዋነኛ የትኩረት ቦታዎች መሆናቸውም ተጠቅሷል። የሩሲያ ጦር ሁለቱን መንደሮች መቆጣጠሩን ከመግለጹ ከአንድ ቀን በፊት የዩክሬን ጦር በእነዚህ ከተሞች አቅራቢያ የተቃጡ ጥቃቶችን መመከት መቻሉም ገልጾ ነበር። የምሽቱን የዩክሬን ጦር አዛዥ መግለጫ በሁለቱም አካባቢዎች ከባድ ጦርነት የተካሄደ መሆኑን ገልጿል። አዛዡ 44 የሩሲያ ጥቃቶችን መመከታቸውንና 14 የሚሆኑ ግጭቶችም የተካሄዱ እንደሚገኙም አክለው ተናግረዋል። የዩክሬን ጦር እንደገለጸው ከሆነ ሩሲያ በሰሜናዊ ዩክሬን ድንበሮች ቸርኒቪህ እና ሱሚ ግዛቶች ከፍተኛ ቁጥር ያላቸው ኃይል አሰማርታለች። ሩሲያ አዲስ ግንባር ልከፍት ስለምትችል ከእነዚህ አካባቢዎች ጥብቅ ቁጥጥር የተደረገ ነው ብለዋል።
ሩሲያ በፈረንጆቹ የካቲት 22 በዩክሬን ላይ የከፈተችው ልዩ ወታደራዊ እርምጃም ሊቆም አልቻለም። በዩክሬን እያካሄደች ባለው ዘመቻ ከምዕራባውያን የማዕቀብ ናዳ የወረደባት ሩሲያ በከፊል የያዘቻቸውን 4 የዩክሬን ግዛቶች ሙሉ በሙሉ እስከምትቆጣጠር ድረስ ጦርነቱም እንደሚቀጥልም መግለጿ ይታወሳል። U.S. officials say that this has allowed the Russian army to keep sending waves after wave of troops to Ukrainian defenses, hoping to overwhelm them and break through the trench lines. ክብራትና ክብራን ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ከቀሪ የከፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ ጋበዝኩ። ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። መልካም ጊዜ